ቴሌቪዥን የክርክር ቆይታ በጣም ፕሮፌሽናሊዝም ያየንበት ነው። ደግሞ ለሁሉም እኩል ትሪትመንት ያየንበት ነው። እስካሁን ድረስ ባለው እንዲቀጥል እንመኛለን፣ እንዲቀጥል እንፈልጋለን። ከዛ ባለፈ ግን በዋናነት እንደዚህ አይነት ፕሮግራሞች ለምርጫ ጊዜ ብቻ ባይሆን የእናንተንም የሚዲያ ተአማኒነት እንዲሁ ደግሞ አጠቃላይ የዲሞክራሲ ስርዓቱን ለመገንባት ያስችላል የሚል እኔም እንደግለሰብ ቅንጅታችንም እንደ ቅንጅት አመለካከት አለው። እንደዚህ አይነት ንግግሮች እንግዲህ ዲሞክራሲን በመገንባት ሂደት እንደምታውቀው ብዙ ዘርፍ ነው ያለውና ከብዙ ዘርፉ አንዱ የሚያገናኛ ብዙሃን ነጻነት ነው። በተለያዩ ሀሳቦች ላይ ከፖለቲካ ፓርቲዎች ጋር ሲያከራክር ሲያወያይና ለህዝብ ሲያስተላልፍ ቆይቷል። ይሄ ደግሞ በሀገራችን የዲሞክራሲ ስርዓት ግንባታ የምንለው የዲሞክራሲ ስርዓት ልምምድን በእጅጉ ከጠመንጃ አፈሙዝ ከባሩድ ሽታ አስወጥቶ ወደ ሀሳብ መድረክ እንድንመጣ ያደረገ ነው። ፖለቲካ ፓርቲዎችም ያላቸውን ሀሳብ ያላቸውን ስንቅ ለማህበረሰቡ ሲያቀርቡ ቆይተዋልና ጥሩ መድረክ ነው ማለት እንችላለን። ዋና መድረክ እንግዲህ ሁሌ የብዛነት ድምጽ ነው። አሁንም ደግሞ ካለንበት አውድ አኳያ የፖለቲካ ፓርቲዎች በሀሳብ ትግል ውስጥ ገብተው ኢትዮጵያ የሀሳብ ፖለቲካ አውድ ያለባት ሁሉንም ሀሳቦች እንደ ብዛነቷ ማስተናገድ እንድችል ፓርቲዎችን አምጥቶ በነጻ በመሞገት ሀሳባቸው እንዲያስተላልፉ በማድረግ ህዝባችን ደግሞ በትክክል የሚፈልገውን ሀሳብ አይቶ እንዲወስን እና ኢንፎርምድ ሲቲዝን እንደሚሉት በመረጃ ላይ የተመሰረተ ዜጋ እንዲሆን ከማድረግ ደረጃ በአንድ በኩል በአጭር ጊዜ የምርጫውን ሂደት አካታች ህዝቡ በነጻ እንዲመርጥ በማድረግ በረጅም ጊዜ ደግሞ የዲሞክራሲ ስርዓታችን እየገነባ እየጎለበተ ለምንሰራቸው ስራዎች አበርክቶ እያደረገ እንዳለ ይሰማኛል። እኛ በእንዲህ አይነት መልኩ ብቻ ስንሆን ነው ኢትዮጵያ ማሻገር የምንችለው። ጠበበና አንዱ ሁሉንም የማያካትት የፖለቲካ ታሪካችን እንዲቀረፍ ለማድረግ እየተሰሩ ባሉ ስራዎች ውስጥ ሚዲያው የራሱን አበርክቶ ያደርጋል ብዬ አምናለሁ። ፋና መድረክ ጥሩ መድረክ ነው። በተለይ ጋዜጠኛው ዳዊት አንብቦ እንደመጣ የሚያሳይ ነው። ጥሩ ነው። እንደዚህ በመረጃ ላይ አንብቦ ተረድቶ መምጣት ጠቃሚ ነው፣ አስተማሪም ነው። ስለዚህ መድረኩ ጥሩ ነበረ፣ አያያዙም ጥሩ ነው። ይሄ እንዲቀጥል እናበረታታለን። እንደዚህ አይነት መድረኮች ለዲሞክራሲ ስርዓት ግንባታ በጣም ወሳኝ ሚና አላቸው። ዲሞክራሲ ስርዓት ወይም የምህዳር መስፋት ያለ ሀሳብ ነጻነት ያለ ሀሳብ